ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ የሜሪ ዩቲዩብ ፋሚሊዎች እንኳን ደስ አላችሁ። ሁላችሁም እንኳን ደስ አላችሁ። እነዚህ ትናንትና አንድ ቪዲዮ ሰርቼ ነበረ። ምክንያቱም ሰሞኑ ሚዲያ ላይ ይችን አንድ ትናንትና የለቀቋትን እይታችንን ያ ብዙ ሰዎች አይታችሁ ሊሆን ይችላል። በጣም እየቀጠቀጡ እየደበደቡ ነበሩና ማለት የሰው ልጅ ማለት የሆነ ነገር ሲያደርግ ሰው የማያ ይመስላቸዋል። በቃ ተደራሽነት የሌለው ሰው አድርጎ ነው የሚቆጥሩትና እግዚአብሔር ይመስገን በእናንተም ብርታት እና ከእግዚአብሔር በታች ምክንያቱም ለሰው ልጅ ሰው ያስፈልጋልና ከእግዚአብሔር በታች እና ያው በሚዲያ በሰዎቹ ባሉት በነሱ ሆኖ እግዚአብሔር ደርሶላታል ማለት ነው። በሰላም ከነሱ እጅ ወጣለች። እንኳን ደስ አላችሁ። እና እነዚህ የሚታዩት ሶስቱም እህቶች ተራ በተራ ሲደበድቡ ነበሩ፣ ሁላችሁም እንዳያችሁት። እና እግዚአብሔር ደግሞ አጋለጣቸው። ልጅቷ ደግሞ ያ ከነሱ ወጣለች። እነዚህ ልጆች ደግሞ ተይዘዋሉ። እናም የእጃቸውን እግዚአብሔር ይስጣቸው ነው የሚባለው ማለት ነው። የእጃቸውን አሁን ያገኛሉ። ምክንያቱም ለሰው ልጅ ሰው የሌለ ይመስላቸዋል። የትኛም ነገር ሲደረግ ያው ከፈጣሪ በታች ለሰው ልጅ የሚደርሰው ለሰው ልጅ ነውና እናው ይሄንንም ደግሞ ያደረጉት እግዚአብሔር ይባርካቸው ነው የሚባለው። ሌላ ምንም አይባልም። በሚዲያም እንደዚህ ሆናችሁ ስለሷ ስትረባረቡ የነበራችሁ ሁላችሁም እንግዲህ እግዚአብሔር ይጠብቃችሁ፣ እግዚአብሔር ያክብራችሁ ነው የምንለው። እንግዲህ ሌላ የምንለው ምንም ነገር የለም። እና ልጅቷ ደግሞ ከነሱ እጅ ማውጣቷ እኔ ራሴ በጣም ነው ደስ ያለኝ ማለት ነው። እስቲ ደስ ያላችሁ ሁላችሁም ደስታችሁን ግለጽላት ማለት ነው። እናም ያው በቃ ይችን ላስተዋውቅ ብዬ ነው የመጣሁት። ሌላ ምንም ይዤት የመጣሁት ነገር የለም። እና እስቲ ያው ምክንያቱም አሁን ልጆቹ በፍርድ ቤት በፖሊስ ስለተያዙ የሚወጣውን ፍርዱን ደግሞ እናያለን ማለት ነው። እንደዚህ ተቀጥቅጣ እንደዚህ ተደብድባማ እንደዚህ ተንቃ ዝም ብሎ መለቀቅ የለባቸውም ማለት ነው። የእጃቸውን ማግኘት አለባቸው። እንደውም እነሱን እንደኔ ቢሆን በፖሊስ ሳይሆን በግለሰብ ነበረ ማስቀጠቀጥ ማለት ነው። እሷን እንደቀጠቀጡ እነሱንም እንደዛ ነበረ ቀጥቀጥ አድርጎ ይዞ ማሳየት የነበረበት ማለት ነው። ግን ያው ምንም ማድረግ አይቻልም። እንግዲህ የእጃቸውን ያገኛሉ፣ ፍርዳቸውን ደግሞ ይቀበላሉ። እስከ መጨረሻም ደግሞ እናያለን ማለት ነው። ምክንያቱም በዚህ ሰዓት የምናየው ነገር በጣም ነው የሚያስጠላው። በሰው ልጅ ላይ እየተደረገ ያለው ግፍ በጣም 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 ከምላችሁ በላይ በጣም ነው የሚያናድደው፣ በጣም ነው የሚያሳምመው ማለት ነው። ውይ በጌታ ስም በተለይም ደግሞ እችም ልጅም ስለዚህ ልጅ እግዚአብሔር ይመስገን ነው። በተለይ ደግሞ በዚህ ሰዓት በቲክቶክ የምናያቸው በፌስቡክ የምናያቸው ሁሉም ነገር በጣም ከባድ ነው ማለት ነው። በጣም በጣም ከአይምሮ በላይ ነው ማለት ነው። ውይ ብቻ ከባድ ነው። ሰው ሆኖ ፈጠረ ራሱ አንዳንዴ ከባድ ነው እንደኔ ማለት ነው። እንግዲህ ምንም ማድረግ አይቻልም። ስለዚህ እግዚአብሔር ማመስገን ነው። እንኳን እግዚአብሔር ደረሰላት። ጠላቶቿ የዛኔ ሲኒቁ የነበሩ የዛኔ ሲተፉባት እንደዛ እያደረጉ የነበሩ እያዩ ደግሞ ትልቅ ቦታ እንደሚደርስ በጣም ባለ ተስፋ ነኝ ማለት ነው። በጣም ተስፋ አለኝ ማለት ነው። ምክንያቱም አንድ ወንድማችን አይታችሁ ከሆነ ዩቲዩብ ተጠቃሚ ነውና ዩቲዩብ ይሰራል። የሚኖሩ አዲስ አበባ ወደ እንትን ነው ማለት ነው፣ ወደ መገናኛ አካባቢ ነው። እና አፋልጓትና እኔ ጋር አምጡ ዩቲዩብ ቻናል ከፍቼ ሰጣታለሁ እና ዩቲዩብ ትሰራለች እና የወር ደመወዝተኛ ማድረጋታለሁ እያለ ነበርና እንደዚህ አይነት ቅን ሰዎችን እግዚአብሔር ያብዛልን። እናም ልጅቷ ደግሞ ይልቁንም በዚህ ሰዓት ደግሞ ቲክቶክ ላይ እንደዚህ መታ እንደዚህ ከማስረዳት እንደዚህ ነው ከማለት ይልቅ ያ እንደዛም ሆኖ ሳለ ግን ይልቁንስ ያው ያማን ነው አቦጊዳ ሚዳ ነው እንደዛ የሚባለው ልጅ ነው አቦጊዳ ሚዳ ነው። ብዙም ስሙን ግን አላወቅኩትም እና እኔ ጋር አምጡ ብሎ አልነበረ እና እሱ ጋር ብትሄድ እኔ በጣም ደስ ይለኛል። ምክንያቱም ይህ ቲክቶክ ባይዞ የራሷ ስልክ ላይሆን ይችላል ወይ የእናቷ አይደለም። እናቷ ራሷ ሲታምር ማለት ነው። ወይኔ 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 ጌታን እኔ ከልጅቷ በላይ እናቷን ሲያይ እንዴት ደስ እንዳለኝ ማለት ነው። ይሄን የምትመስል እናት እያለች ነው እቺ ልጅ ስትደበደበው የነበረችው ብዬ በጣም ነው ያዘንኩት ማለት ነው። እና ድህነት ድራሹ ይጥፋ፣ ድህነት አይኑ ይጥፋ። ይህን ሁሉ የሚያደርገው ድህነት ነው ማለት ነው። እንግዲህ እግዚአብሔር ከምድራችን ድህነትን ንቅል ያድርገው ነው የምንለው።
እናው እቺ ልጅ ያው ብዙ ሰዎች በዛት ተጠቃሚ ለመሆን ነው እንጂ እሷ ተጠቃሚ እንድትሆን ሳይሆን እነሱ ተጠቃሚ ለመሆን ነው ማለት ነው። ቲክቶክ ላይ ይዘው ብቅ ብቅ የሚሉት ይልቁንስ ከዚህ ቲክቶክ ግን ርቃ ያው ልጁ እንዳለው የራሷን ዩቱብ ከፍተው ቢሰጧትና ቢሰራ በጣም የተሻለ ነው ብዬ ነው የሚያስበው። እግዚአብሔር ደግሞ በብዙ በረከት በብዙ ነገር ይጎበኛት እና ከሰው ከራሷ አልፋ ለሰው የሚተርፍ ሰው ያደርጋል። የተናቀ ሰው ምክንያቱም ይነሳበታል። የተናቀውን ሰው እግዚአብሔር ከፍ ያደርገዋል፣ እግዚአብሔር ይባርከዋል። እናም እግዚአብሔር ይባርከዋል እና ይችንም ልጅ ደግሞ እና እኔ እንደኔ ከሆነ ብዙ ቦታ እንደሚደርስ ና እናም ቤተሰብ ተጠርቼ ነበረ የሄድኩት ተመልሼ መጥቼዋለሁ። ስለዚህ ያው ስለ ልጅቷ እግዚአብሔር ይመስገን ነው የምንለው፣ ሌላ የምንለው ምንም ነገር የለም። አዲስ ከሆናችሁ ደግሞ ለዚህ ቤት ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን ማለት ነው። አዳዲስ መረጃ ስኖር ይዤላችሁ እመጣለሁ። እናም እስከዚህ ስለተከታተላችሁ አመሰግናለሁ። በያላችሁበት እግዚአብሔር ይጠብቃችሁ። መልካም ጊዜ ነው የላችሁ። ያው እንኳን ደስ አላችሁ ለማለት ያህል ነው የገባሁት ነው። ምክንያቱም ስለ ልጆቹ ቪዲዮ ስለሰራሁት፣ ምክንያቱም ደግሞ የደረሰበትንም ለእናንተ ማሳወቅ ስላለብኝ ነው ማለት ነው።